በድመት ምክንያት እሳት የገባችዋ ሴት በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ። አንዲት ሴት በድመት ምክንያት ተቀጣች አሉ። ሰጀነትሃ ሐታ ማተት እስከምትሞት ድረስ አስራት ነበር። ፈደኸለት ፊሃ ናር በሷም እሳት ገባች። ላ ሂየ አጥዐመትሃ ወላ ሰቀትሃ ኢዝ ሐበሰትሃ ካሰረቻት ጊዜ አንስቶ ወይ አላበላቻትም ወይ አላጠጣቻትም። ወላ ሂየ ተረከትሃ ተእኩል ምን ኸሻሽ ልአርድ ወይ ከመሬት ነፍሳት እንድትበላ አልተወቻትም አልለቀቀቻትም ነበር። በዚህ ምክንያት እሳት ገባች አሉ ዐለይሂ ሰላቱ ወሰላም። ወላሂ አንዳንድ ሰዎች ከመሬት ተነስታችሁ እንስሶችን የምትመቱ አላችሁ። ውሻ ስታዩ ድንጋይ የምትወረውሩ፣ ድመት ስታዩ ድንጋይ የምትወረውሩ ምን አድርጉ ነው የምትባቸው? እነዚህ እንስሳቶች የውመል ቂያማ ይከሷችኋል። በእነሱም ምክንያት እሳት ልገቡ ትችላላችሁ አላችሁ። አንዳንዶቻችሁ አይጥ እንዲይዙልን ነው ብላችሁ ቤት ውስጥ አስራችሁ ወይ አላበላችሁትም አላጠጣችሁትም አስራችሁት አይጥ ብቻ እንዲይዝ የምትፈልጉ ሰዎች አላችሁ። እንዴት ሳይበላ ሳይጠጣ አይጥ ይይዝላችኋል? አላህን ፍሩ። እናንተ ሰዎችን፣ እንስሶችን፣ ነፍስ ያለውን ነገር ሁሉ የምትበድሉ የተበዳይ ጌታ የሆነው አላህ አይተኛም፣ አያንቀላፋም። ወላሂ ጊዜውን ጠብቆ የውመል ቂያማ እነዚህ የበደላችኋቸው አላህ ፊት አቅርበዋችሁ ይከሷችኋል።